ፈልገው እንግዲህ ከዚህም በላይ ድንቅ የሆኑ ምዕራፎችን ያመጣን የእናንተን መልስ እንግዲህ እንጠብቃለን። ስቲል መቅጠፍ ከሆነ አሁን አንተ ማንነትን ምንነትን ትረሳና የምታውቀውን do you know to learn you have to unlearn some of the things yes ስለዚህ ሚኪዬ በንጹህ ልብ ማንንም መልክህን አያውቀውም መልኬን አያውቁትም ድምጻችን ብቻ ነው የሚታወቀው ገባ እኔ እናንተ ሴም ኤጅ ነን እሱ ብቻ ሳይሆን አንድ አይነት ቫይብ እንዳለን I know you don't need to tell me because I know I can sense I'm going to ask you the question again and I just need a yes or no answer. Does this verse look like it was created by a human? Now, spiritual, visitor, I don't need. Yes. Tap argutandi. Matu sabaso. Tap. Aranda aragunya minum tap rozim minum manfelligum. We are not here for anything. And I just need an intellectual person back. በስርዓት መቶ ራሱንና እውነትን ፌስ የሚያደርግ ሰው እኔም አምጣልኝ ምፈልገውን አምጣ ሚኪ ጠይቀኝ ካወኩላለሁ ካላወኩ ድምጽ ታቅቦ መሆን ይቻላል ፓርላማውን ረግጦ መውጣት እንደ ቀኖቹ እንደነሳሚ እንደነሚባሉትን ፓርላማ ረግጦ መውጣት ይቻላል ከታችም ኮሜንት ላይ ያሳሰባችሁ ሰዎች ካላችሁ እዚህ ላይ ያሉ አንድ ሰው ይወርድና ትመጣለህ ያንዳንድ ቀስ ይያል አሁን ሚኪ yes or no ብቻ ነው ፈልገው based on my personal opinion I would say yes. Yes, it's written by a human. Yes. Okay, can you prove that? Because can you prove that this jugular vein የዛሬ 1400 ዓመት በፊት እንደነበረ በሰው ልጅ ዕውቀት እሱም ብቻ ፕሩፍ ማድረግ ከቻልክ መልስ ትክክል ነው። ፕሩፍ ማድረግ ካልቻልክ ግን እኔ ዲስፕሩፍ ስላረኩ አንተን ያንተ ትክክል እንዳልሆነ ማንም ይሄ ኒውትራል የሆነ ሰው ምንም በሃይማኖት ውስጥ ያልተሸጎጠ ሰው መረዳት የሚችለው ነው አይደለም ጀነራል ፋይሰል ካሁን ኮንቨርሴሽን ምን ተረዳ ፋይሰል የምር እንደዚህ አንቺ ኤክስፕሌን ባረክሹ ልክ ራሱን የተረድችው አልነበረም እና መጀመሪያ አድናቆቴን ላንቺ ነው የምገልጸው ቀጥሎ ግን እንደ ውሃ ክሊር ነው የተናገርሽው ነገር ኮንፊውዥንም የለውም ጥያቄም የሚያስነሳ አይደለም ቤትዬ አላህ ይጨምርልሽ ቀጤ 190 ሰው ባንቺ ተመስጦ እየሰማነ ያለው ዶንት ስቶፕ እና እኔ ልወረድና በላያን አስከቢው ወንድሜን ከስር እሺ የሶርኖ የሶርኖ ኖ ይሄ በሰው ነው የተጻፈው ሚል ፕሩፍ ያምጣልን ጀጉላር ቬል እኔ አሁን ለምሳሌ ኤንሸንት ሲቪላይዜሽን በእውቀት ደረጃ አሁን ካለው ሲቪላይዜሽን ላይክ በጣም ረቂቅ ናቸው ብዬ ነው ማለት ነው ፎር ኤግዛምፕል አምጣው እኔ ስለነሱ ስለማንም ስልጣኔ ዓለም ብዙ ሰልጥና አይተናል ኢትዮጵያም አክሱምን ሰርታለች ላሊበላ ተሰርቷል የትንታኔ ኖ አሁንም don't go that way I have debated I have discussed I have conversated